አላህን عز وجل መፍራት ይኖርብናል ራሴንም እናንተንም አደራ የምለው አላህ Subhanahu Wa Ta'ala አደራ ያለውን የተቅዋ ጉዳይ ነው ከስንቆች ሁሉ የላቀም ስንቅ ነው በተከበረ ቃሉ አላህ እንዲህ ይላል وتزودوا فإن خير الزاد التقوى تسنقوا سنقن يازو كسنقوچ ሁሉ በላጩ አላህን عز وجل መፍራትና መጠንቀቅ ነው ይላል واتقوني يا أولي الألباب እናንተ የልብ ባለቤቶች ሆይ እኔን ፍሩኝ ተጠንቀቁኝ ያዘዝኳችሁን በተቻለ መጠን በመታዘዝ የከለከልኳችሁን በመራቅና በመጠንቀቅ እኔን ፍሩኝ ታዘዙኝ ይላል አላህ عز وجل عباد الله እዚህ ዱንያ እንኖራለን እንደሚታወቀው እቺን ዓለም መሰናበታችን የማይቀር መሆኑን ማመን ይኖርብናል አላሁ عز وجل في كتابه العزيز من هلال حتى إذا جاء أحدهم الموت قال رب ارجعون عنداتشو موت በሚመጣባቸው ጊዜ ጌታዬ ሆይ መልሱኝ ወደዚህ ዓለም ልመለስና የሆነ ነገር ማድረግ ፈልጋለሁ ይላል لماذا يتمنى الرجعة ለምንድነው መመለስን የሚመኘው ለምን ይሁን መልሱኝ የሚለው መልሱን አላህ ቀጥሎ ይናገራል لعلي أعمل صالحا فيما تركت ባሳለፍኩት ህይወት ውስጥ ያሳለፍኩት የሆነ መልካም ያልሰራሁት ስራ አለና የቀረኝ ስራ ስላለ ያንን መልካም ስራ የመስራት እድል እንዲኖረኝ መልሱኝ ይላል አላህ ይህ ሰውዬ ይሄን እንደሚል ከተናገረ በኋላ አላህ Subhanahu Wa Ta'ala ምን ይላል ከላ ይባላል ፍጹም የሚመስል ነገር አይደለም إنها كلمة هو قائلها እሱ ሊናገረው የሚናገረው ቃል ነው በርግጥም ይላል ነገር ግን ومن ورائهم برزخ الى يوم يبعثون እስከሚቀሰቀሱበት ለድረስ ግርዶሽ ህይወት ውስጥ ነው ያሉት የቀብር ህይወት አንድ ሰው ወደ ቀብር ከተሻገረ ወደ አላህ ከሄደ በኋላ ወደ ኋላ መመለስ የለም ዓለም البرزخ ውስጥ ይኖራል ይህ ዓለም البرزخ የግርዶሽ ዓለም ወደ ዱንያ መመለስ የማይችልበት አኺራን ብቻ የሚጠብቅበት የሆነ ዓለም ውስጥ ነው የሚሆነው عباد الله ايها الموحدون የተውሂድ ሰዎች አላህን عز وجل በብቸኝነት የምታመልኩ ሙእሚናን ሆይ الموت ሞት ማለት የህይወት መጠናቀቅ አይደለም ነገር ግን ከአንድ ዓለም ወደ ሌላ ዓለም መሻገር መሆኑን ማወቅ ይኖርብናል ابن القيم رحمه الله تعالى እንዲህ ይላል አላህ Subhanahu Wa Ta'ala ይሄን ዓለም ሶስት ክፍሎች አድርጎታል ሶስት ሀገሮች አድርጎታል አንደኛው የዱንያው ሀገር ነው ሁለተኛው የቀብር ዓለም ነው ሶስተኛው የመርጋው የመጨረሻ ዘላለማዊ ህይወት የሚኖርበት የአኺራ ዓለም ነው ይላል እና እያንዳንዱ ዓለም ላይ እያንዳንዱ ሀገር ራሱን የሚመለከት ህግጋትና መሰረታዊ ነገሮች አሉት ነው የዱንያ አህካምን በተመለከተ ዱንያ ውስጥ ያለውን ነገር በተመለከተ የዱንያ ህግጋት ተፈጻሚ የሚሆኑት የሰውነት አካል ላይ ነው የሚሆኑት ሩህ ተከትሎ ይመጣል ሩህ ያንን መልካም ስራ ወይም የሰውነትን ተግባር ተከትሎ የሚመጣ ነገር ነው አሉ ያ ቀብር ውስጥ ያለው ነገር ያሉት ህግጋቶች አህካሞችና ያሉት አሰራሮች ከሩህ ጋር ነው ግንኙነት ያላቸው ከሰውነት አካል ጋር ሳይሆን ይላል የሰውነት አካል ያንን ይከተላል ሩህ ሲሰቃይ ሰውነቱ ይሰቃያል ሩህ ሲደሰት ሰውነቱ ይደሰታል እንደዚህ አይነት ቁርኝነትና ግንኙነት ነው ያለው ይላሉ አኺራ ግን ያለው ቅጣትም ይሁን መልካሙም ነገር ይሁን ማንኛውም ነገር ሰውነቱንም ይሁን ሩህን በእኩል ደረጃ ነው የሚያገኘው ይላሉ እነዚህ ሶስት ዓለሞች ውስጥ ያለን ህይወት በዚህ አይነት መልኩ ነው የሚሆነው فتعالوا بنا عباد الله نتعرف اليوم عن حياة البرزخ أو حياة القبر استيسل قبر هيوت تنش ነገር እንቃኝ ከቁርአንና ከሐዲስ አንስተን ትንሽ እንታዋወስ የሞተው ሰው በሚሞት ጊዜ ሩሁ ሰውነቱን ተለይታ በመትወጣ ጊዜ ሰዎች ቀባሪዎች ትከሻቸው ላይ ይሸከሙትና ጀናዛውን ወይም ሬሳውን ወደ ቀብሩ ይጓዛሉ فماذا يقول ይህ ሟች ሰው ምንድነው የሚለው وماذا يسمع ምንድነው የሚሰማው وعن ماذا يسأل وبماذا يجيب ምንድነው የሚጠይቀው የሚሰጠውስ መልስ ይሄ ነብዩ አለይሂ ሰላቱ ወሰላም الذي لا ينطق عن الهوى ከልብ ወለዳቸው የማይናገሩት መልእክተኛው አለይሂ ሰላቱ ወሰላም ራእይ የሚወርድላቸው ረሱል አለይሂ ሰላቱ ወሰላም ምላሹን ይነግሩናል ففي صحيح البخاري عن أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم قال إذا وضعت الجنازة
واحتملها الرجال على أعناقهم جنازة عرفو سوچ አንስተው ተጓዦቹ ወይም ቀባሪዎቹ ትከሻቸው ላይ ተሸክመው ቃሬዛውን በሚሄዱ ጊዜ فإن كانت صالحة መልካም ሰሪ ከሆነ ይሄ የጀናዛው ባለቤት قالت قدموني ቶሎ አፍጥኑኝ ቶሎ ወሰዱኝ ይላል الرسول عليه الصلاة والسلام የጀናዛው ባለቤት መልካም ሰሪ ካልሆነ ግን قالت يا ويلها أين تذهبون بها ويقول فلا وريت ነው ይዛችሁኝ የምትሄዱት ይያለ ይጮሃል አሉ رسول عليه الصلاة والسلام ይህ ጀናዛ ይህ ሬሳ طيب እኛን ሰማውም እንዴ አዎ قال الرسول عليه الصلاة والسلام يسمع صوتها كل شيء إلا الإنسان ولو سمعه صعق ሁሉ ፍጡራኖች ሁሉ ይሰሙታል የሰው ልጅ ሲቀር አሉ رسول عليه الصلاة والسلام ይሄ ጀናዛ ይሄ ሬሳ አፍጥኑኝ ሲልም አዘግዩኝ በሚልበትም ጊዜ ወንድም ይሁን ሴት መልካም ይስራ መጥፎ ጥሩ ከሰራ አፍጥኑኝ መጥፎ ከሰራ ወዴት ነው ወይ ጉዴ ፈላ የት ነው የምትወስዱኝ የሚለውን ጥሪ በሚልበት ጊዜ በሚጮህ ጊዜ የሰው ልጅ ሲቀር ሁሉም ፍጥረታት ይሰማል አሉ ረሱል አለይሂ ሰላቱ ሰላም የሰው ልጅ ለምንድን ነው የማይሰማው ይሄን ጥሪ ቢሰማ ኑሮ ራሱን ስቶ ይወድቅ ነበር አሉ ረሱል አለይሂ ሰላቱ ሰላም መቋቋም ስለማይችል ማወቅ ስለማይችል የተሰጠው ተፈጥሮ ይሄን መጋፈጥና መቋቋም የማይችል በመሆኑ ነው واعلم اخي المسلم واختي المسلمه انه لا ينفعك اهلك ولا مالك